ፍቅርህ ከዘባነ ኪሩብ አውርዶ በአህያ ጀርባ ላይ እንድትቀመጥ አስገደደ። ብዙ ዓይንና ብዙ ገጽ ካላቸው ከሰራዊተ መላእክት ይልቅ በዲዳዋ አህያ ትመሰገን ዘንድ ወደድክ። በሰማይ ሰራዊት ሰረገላ ተቀምጠ ክብርህን ማሳየት አልወደድክም። በውርንጭላይቱ ላይ ተቀምጠ ወደ ሰማይ ሰራዊት መሄድን መረጥክ እንጂ። በአርያም እሳታውያን የሚሄዱ ኪሩቤል ያመሰግኑሃል፣ በምድርም ሕፃናት ይዘምሩልሃል። በአርያም ብርሃናውያን መላእክት በብርሃን ክንፋቸው መንገድህን ያነጥፉልሃል። በምድርም ደቀ መዛሙርት ልብሳቸውን አንጥፈው መንገድህን አስተካከሉ። እንኳን ለታላቂቱ የሆሳዕና በዓል በሰላምና በጤና አደረሳችሁ እያለን ዛሬ ሁላችንም በጉጉት ስለምንጠብቀው ዕለተ ሆሳዕና የዕለቱ ታሪክ ግሩም ስለሆነው የክርስቶስ ፍቅር እንዴት እንደተገለጠ እንዲሁም በዕለቱ ስለሚፈጸመው የቤተክርስቲያናት ጌታን የተሸከመችው አህያ ከዚህ በፊት ያላየችውና ያልተደረገላትን ክብር ተደርጎላታል። አህያ ከዚህ በፊት ለኛ እህል ተሸክማ ስትሄድ ሂጂ እያልን በዱላ እንደበድባት ነበር። ነገር ግን በሆሳዕና ለወዳጁ ዲያቆን ሄኖክ ኃይሌ ሽራፊ ሐሳብ ከሆሳዕና ምንባብ በሚለው መጽሐፉ ላይ የጌታን ፍቅር የአህያይነትን ታሪኩ ሚስጥራዊ ፍቺውንና የእኛን የደካሞች ሕይወትን በማያያዝ እንዲህ ሲል በአስገራሚ ሁኔታ ጽፏል። አህያ ስሟ ስድብ ከሆነ የቆየች እንስሳ ናት። የዚህች በዓለም ሁሉ የምትገኝ እንስሳ የሕይወት ታሪኳ በአብዛኛው ተመሳሳይ ነው። በሚበዙበት ሀገራት አህያ ከባድ ሸክም ስትሸከም ትውላለች። ደክሟት ለማረፍ ብትፈልግና ሸብረክ ብትል እንኳን በዱላ የሚመታት እንጂ እስቲ አረፍ በይ የሚላት የለም። ጀርባዋ በሸክም ብዛት